ጤና ይስጥልኝ ወንድሞችና እህቶች እንግዲህ ድጋሚ በዚህ በዩቲዩብ ተከስቻለሁ። ዛሬ የምንወያይበት አዲስ ርዕስ ይዤ መጥቻለሁ። ይሄም ደግሞ ምንድነው? ገሃነብን ማን ፈጠረው? ገሃነብ ከየት ነው የመጣው? ወይም ሲኦል የምንለው ማለት ነው። እንዴት ስለ ገሃነብ ዛሬ የምናውቀው ነገር ይኖራል ማለት ነው። ገሃነብ እንግዲህ በቅድስት ካቶሊካዊት ቤተክርስቲያን ትርጉም መሰረት ገሃነም ማለት ከእግዚአብሔር እና ከቅዱሳኑ ህብረት ራስን የመለየት ጉዳይ ነው። እንግዲህ እግዚአብሔር በባህሪው ደግ ነው። እግዚአብሔር በባህሪው መልካም ነው። እግዚአብሔር በባህሪው ፍቅርና ምህረት ነውና ቅዱስ ነው። ስለዚህ እግዚአብሔር ባህሪው ገሃነብ ሰዎች የሚሰቃዩበትን ቦታ ሊፈጥር አይችልም። እግዚአብሔር ይሄ አይነት ባህሪ የለውም፣ ባህሪውም አይፈቅድለትም። ስለዚህ እግዚአብሔር ከመጀመሪያውም ጀምሮ መላእክት ይሁኑ ሰውን የፈጠረበት ለመልካም ነው። ለመልካም እድል ፋንታ ነው። እግዚአብሔር መንግስተ ሰማያትን ለማውረስ የሱ የመለኮታዊ ህይወት ለሰዎች እንዲካፈሉ ስለፈለገ ነው። ሰዎች ወደ ቅድስት ሥላሴ ህብረት እንዲመጡ ይሄም ደግሞ ደስታ ዘላለማዊ ደስታ እና እረፍት እና ፍቅር የምናገኝበት ቦታ እግዚአብሔር ያንን እንድንወርስ ነው አስቀድሞ የፈጠረን። እግዚአብሔር ሁላችንም እያንዳንዳችን ከመፈጠራችን በፊት ሁሉ በሀሳቡ ነበር። እግዚአብሔር ያሰበልን ደስታን ነው። እግዚአብሔር በእኛ ማንነት ለየት ባለ ማንነቱ በፈጠረን ማንነት እግዚአብሔር ደስተኛ ነው። ስለዚህ በዚህ ደግሞ እግዚአብሔር እንግዲህ የራሱን ክብር ሊገልጥ በእኛ ወደደ ማለት ነው። እግዚአብሔር እኛን የፈጠረብን ምክንያት ክብሩን ለሱ ልንጨምርለት ሳይሆን ክብሩን ለመግለጽ ነው። እናም ይሄን መለኮታዊ ህይወቱ እግዚአብሔር አካፍሎናል። እናም እግዚአብሔር ባህሪው ስለማይፈቅድ ገሃነብን በራሱ አልፈጠረም። ስለዚህ ገሃነብ እንዴት ነው የፈጠረው? በመጀመሪያ እንግዲህ የመላእክትን እንመለከታለን። መላእክት እንግዲህ የወደቁበትን ሁኔታ ታሪክ ታስታውሱ እንደሆነ እንግዲህ እግዚአብሔርን አናመልክም ብለው በራሳቸው ፍቃድ እግዚአብሔርን ትተውታል። እግዚአብሔርን አንፈልግም ብለዋል። ስለዚህ ያ በመሆኑ እንግዲህ ሲሶ የሚሆነው መላእክት እንግዲህ እና ትልቁ ዘንዶ አብረው ወድቀዋል። ስለዚህ እግዚአብሔር የነበራቸውን ቦታ በእግዚአብሔር ዘንድ የተከበረውን ቦታ አጥተዋል። ስለዚህ አንድ ሰው አንድ ፍጡር ከእግዚአብሔር ጋር አልኖርም ቢል መልአክ ይሁን ሰው አልኖርም ቢል እግዚአብሔርን ፍቅር አልፈልግም ቢል የእግዚአብሔርን ምህረት አንፈልግም ቢል እንግዲህ ምን ይሆናል ማለት ነው? ስለዚህ ወደ ራሱ ማንነት ይመጣል ማለት ነው። ስለዚህ በእኛ በራሳችን ማንነት እንግዲህ መልካም ልንሆን አንችልም፣ ጥሩ ልንሆን አንችልም፣ እውነት ልንሆን አንችልም፣ ብርሃን ልንሆን አንችልም። ስለዚህ መላእክትም የተፈጠረው ይሄ ነው። ይሄን ማንነት ወደውና ፈቅደው ተቀብለውታል። እግዚአብሔር ላይም አምጿል። በእግዚአብሔር ፍቅርን እምቢታ መልስ ነበር ማለት ነው። ስለዚህ ሰዎችም እንግዲህ ወደዚህ አይነት መንገድ ሊያመሩበት የሚችለው በፍቃዳቸው የተነሳ ነው። ሰው እንግዲህ እግዚአብሔር ነፃ ፍቃድ ሰጥቶታል፣ ነጻነት ሰጥቶታል። እውነትን ከውሸት ለመምረጥ፣ ብርሃንን ለመምረጥ ከጨለማ እንዲሁም ደግነትን ከክፋት ለመምረጥ እግዚአብሔር ሰውን ይፈልጋል። ስለዚህ ሁላችንም እድል ፋንታችን ወይም እጣ ፋንታችን እግዚአብሔር ይሄን ደግነት እንድንመርጥ ይፈልጋል። ነገር ግን ከብርሃን ጨለማን ብንመርጥ ከደግነት ክፋትን ብንመርጥ እንግዲህ የምናመራው ወደ ራሳችን ማንነት ባዶ ወደ ሆነው ማንነት እንመለሳለን፣ ወደ ሞት እንሄዳለን ማለት ነው። ስለዚህ ይሄ ማንነታችን ምን ያደርገናል? ወደ ገሃነብ ያመራናል ማለት ነው። ስለዚህ እንደዚህ ምሳሌ አድርገን መውሰድ እንችላለን። አንድ ሰው ወይም እንበል አንድ ዛፍ በወንዝ ስር ተተክሎ ያለ ዛፍ እንግዲህ ምን ያህል ሊለመልም እንደሚችል ምንጩ የውሃ ምንጩ ማጠገቡ ስላለ ረግረግ ጭቃ ማጠገቡ ስላለ እንግዲህ ያ ዛፍ ለመለምለም ፍሬ ለማፍራት እንግዲህ በቂ ቦታና የሚሞች ቦታ አለው። ነገር ግን ይሄ ዛፍ ከዚህ ጋር ወጥቼ የራሴ ቦታ ብሎ እንግዲህ ከዛ ቢነቀል ምን ሊሆን ይችላል? ውሃውን ያጣል፣ ለምለሙን ያጣል ማለት ነው። ስለዚህ ይደርቃል ማለት ነው። ያ ማንነታችን እንግዲህ የደረቀው ከእግዚአብሔር የለየንን ማንነት እኛና እግዚአብሔር የተሳሰርን
እግዚአብሔር እንግዲህ ምክንያቱም የእግዚአብሔር መንፈስ የእግዚአብሔር እስትንፋስ እፍ ባለብን ሰው ነው ህያው የሆነው። ስለዚህ እግዚአብሔር በእኛ ውስጥ ሲኖር ነው እኛ ህያውነት ወይም ህይወት ሊኖረን የሚችለው ማለት ነው። ስለዚህ ይሄን ማንነታችን ብናጣ ወዴት ነው የምናመራው? ወደ ደረቀው ወይም ባዶ ወደ ሆነው ወደ አስቀያሚው ወደ ጨለማው ህይወት እንሄዳለን። ስለዚህ ይሄ ማንነታችን ይሄ የመረጥነው ምርጫ ወደ ገሃነብ ይወስደናል። ስለዚህ ኃጢአትን በመረጥን ጊዜ የእግዚአብሔርን ጸጋ አንፈልግም ባልንበት ጊዜ ምን ይሆናል? ገሃነብን እየመረጥን ነው ማለት ነው። ስለዚህ ምንም ቢሆን ይሄንን የምንረዳው አንድ የቅዱስ በርናዶስ የሚባል እንግዲህ በተለይ ምጽአትን የሰውን ሁኔታ በሚናገርበት ጊዜ ምጽአትን በሶስት ደረጃ ይከፍላል። ምጽአት እንግዲህ በየቀኑ በመጀመሪያ ደረጃ ያለው ምጽአት በየቀኑ የምንኖራት ህይወት የምጽአት ህይወት ናት። ምክንያቱም የምናደርጋት የምናስባት የምንመኛት የምንናገረው ነገር ሁሉ እንግዲህ ወደ እግዚአብሔር ይመራናል፣ ካልሆነ ደግሞ ወደ ክፋት እንሄዳለን ማለት ነው። የእግዚአብሔርን ፍቃድ እናደርጋለን አልያም የራሳችንን ፍቃድ እናደርጋለን። ስለዚህ የእግዚአብሔርን ፍቃድ የምናደርግ ነው መልካሙን የምንመርጥ ከሆነ እንግዲህ ወደ ህይወት እየሄድን ነው ማለት ነው። ህይወታችን ያድጋል፣ ይበለጽጋል፣ ይለመልማል፣ ህይወት እናፈራለን ማለት ነው። ከዛም እንግዲህ ሁለተኛ ደረጃ ምጽአት ህይወት የሚባለው ስንሞት ነው። እንግዲህ ስንሞት ሁላችንም እናውቃለን ያለንበት ማንነት ሙሉ እውቀት ይኖረናል ማለት ነው። ስለዚህ ወዴት ህይወታችን ወዴት እንዳመራ በግልጽ የምናይበት የዛን ቀን ነው። ነፍሳችን ከስጋችን በተለየበት ጊዜ በእግዚአብሔር ፍርድ ፊት በቆመች ጊዜ ነፍሳችንን እናቃታለን ማለት ነው። ስለዚህ የዛን ጊዜ ወደ እግዚአብሔር ይሁን ወደ ሰይጣን ወደ ጽድቅ ይሁን ወደ ኃጢአት ወደዛ ወደ ጨለማው ወደ ገሃነም እንደምንሄድ የዛን ጊዜ ግልጽ ሁሉ ነገር ይሆንልናል ማለት ነው። እንዲሁም ደግሞ ምጽአት እንግዲህ በሶስተኛ ደረጃ ያለው የመጨረሻው የምጽአት ማለት ነው። ኢየሱስ በሚመጣበት ጊዜ ይሄ አጠቃላይ ምጽአቱ በዛን ቀን ነው የሚሆነው ማለት ነው። ሁሉ ነገር እንግዲህ በሁሉ ነገር ጊዜው ባበቃ ጊዜ ሁሉ ነገር በተጠቀለለ ጊዜ ሁሉም እንግዲህ በእግዚአብሔር ፊት በኢየሱስ ክርስቶስ ፊት ለፍርድ ይመጣል ማለት ነው። ስለዚህ እንግዲህ ምርጫችንን ካሁኑ ነው የምናውቀው ማለት ነው። ስለዚህ ወደ ገሃነም እያመራን እንደሆነ ወደ መንግስተ ሰማይ እያመራን ከሆነ የአሁኑ ህይወታችን ይናገራል፣ የአሁኑ ምኞታችን ይናገራል፣ የአሁኑ ስራችን ይናገራል፣ የአሁኑ ንግግራችን ይናገራል ማለት ነው። የአሁኑ አገልግሎታችን ይናገራል። ስለዚህ ህይወታችንን በምን መልኩ እየሄደን መሆኑን መገንዘብ አለብን። ስለዚህ ገሃነብን በምርጫችን እኛ የፈጠርነው እኛ ወደዛ ያመራንበት ማለት ነው። ስለዚህ ገሃነም ከእግዚአብሔር ራስን መለየት ነው። ከእግዚአብሔር ደግሞ ከደግነቱ ከፍቅሩ ከምህረቱ ከክብሩ እንግዲህ ክብር የምናገኘው ከእግዚአብሔር ዘንድ እንደሆነ መገንዘብ ይህንን በምናጣበት ጊዜ ወደ ጨለማ እንሄዳለን፣ ወደ ሞት እናመራለን ማለት ነው። ስለዚህ ገሃነም ይሄ ነው ማለት ነው እንጂ ገሃነም ማለት የሆነ ቦታ እግዚአብሔር እንግዲህ ሰዎችን ለማሰቃየት ወይ ለማቃጠል የፈጠረው ቦታ የለም። ገሃነም በእኛ ማንነታችን በምርጫችን ያመጣነው የፈጠርነው ነገር እንደሆነ ገሃነም ሁኔታን የሚገልጽ እንጂ የሆነ ስፔሲፊክ ቦታ እንዳልሆነ መገንዘብ ይኖርብናል። ይሄም ስቴት ነው። ስቴት ማለት እንግዲህ ሁኔታን ይመለከታል ማለት ነው። እኛ ያለንበት ልክ ውሃን በተለያየ ሁኔታ እንደምንገልጸው ማለት ውሃን ስንገልጽ እንዴት ነው የምንገልጸው? ያው ፈሳሽ ሊሆን ይችላል፣ እንደገና የሚተነው ሊሆን ይችላል፣ እንዲሁም በረዷማ ሊሆን ይችላል። ስለዚህ እኛ ማንነታችንን የምናገኘው ከዚህ ነው ማለት ነው። የዚህን ሁኔታ ልክ የስቴት የሚለው ነገር ይሄ ነው ማለት ነው። ስለዚህ ያለንበት ስቴት ይወስነዋል ማለት ነው። እናም ስለዚህ ስቴታችን ምን ይሆናል ማለት ነው? ገሃነም ማለት ነው ወይም መንግስተ ሰማይ ማለት ነው። ስለዚህ ህይወታችን በዚህ መልኩ እንመርጣለን። ይሄ እኛ የኖርነው ህይወት ስለሆነ ማለት ነው። ሐዋርያው ጳውሎስ ሲናገር እንግዲህ በገላትያን ምዕራፍ 5 ላይ የስጋ ፍሬዎች የሚላቸውን ማንበብ እንችላለን ከቁጥር 21 ጀምሮ ማለት ነው። ስለዚህ የስጋ ፍሬዎች መዳራት፣ ዝሙት፣ እርክሰት፣ ምቀኝነት፣ አድመኝነት እና እነዚህን የመሳሰል ሁሉ የሚያደርጉ መንግስተ ሰማያትን አይወርሱም ብሏል።
እንዲሁም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ላይ ሲናገር ያረገው ምንድነው? ተርቤ ያላበላችሁኝ፣ ተጠምቼ ያላጠጣችሁኝ ብሏልና። ስለዚህ ይህንን የመሰሉ ተግባራቶች ባለማድረጋችን ለድሀ ወንድማችንና እህታችን ባለማዘናችን ማድረግ ያለብንን እንግዲህ የፍቅር ስራ ሳናደርግ ስንቀር፣ ምክንያቱም ውስጣችን ፍቅር ባለመኖሩ ምህረት ባለመኖሩ ለወንድማችን ማዘን ትተናል። ስለዚህ የገሃነም ህይወት፣ የፍርድ ህይወት፣ የእርግማን ህይወት እየኖርን እንደሆነ መገንዘብ አለብን ማለት ነው። ስለዚህ ህይወታችን ከወዲሁ ምርጫችን ማስተካከል አለብን። ወደፊት ስለሚገጥመን ነገር ደግሞ እንግዲህ እጣ ፋንታችንን ከወዲሁ እየለየን እንደምንሄድ እንጂ ገሃነመ እሳት መግባት ድንገት በላያችን ላይ የማይመጣ መሆኑን መገንዘብ አለብን። አመሰግናለሁ። እንግዲህ እንዲህ አይነትና ይህን የመሳሰሉ አይነት ትምህርቶችን ከፈለጋችሁ እንግዲህ አበረታቱኝ፣ ላይክ አርጉ፣ ሰብስክራይብ አርጉ። አመሰግናለሁ። እንዲሁም ጥያቄዎች ካሏችሁ በኮሜንት ሴክሽን ላይ ጥያቄ መጠየቅ ትችላላችሁ። አመሰግናለሁ። እግዚአብሔር ይስጥልኝ።